እንዳንድ አማራ እንዳንድ ግለሰብ የምታገለው ለራሴ ነው። ለራሴ ነው ስለሚመለከተኝ። የአማራ ሕዝብ ነፃ ለመውጣት በራሱ እያደረገ ያለ ትግል አለ። እኔም ለራሴ ነፃ ለመውጣት ትግል እያደረግኩ ነው ያለሁት። ከአንዳንዶቹ ሳልሳዊ ብአዴን ለማምጣት ነው ምናምን ነው። ቅድም እንዳልኩ የአማራ ዓለም አቀፍ ትብብር ወይም የኔ ትግል ብአዴንን ለማምጣት አይደለም። ብአዴን የለም። ቀዳማዊም ዳግማዊም ሳልሳዊም ብአዴን የሚባል የለም። ሶስተኛ ሳልሳዊ የሚሉ ሶስተኛ ብአዴን ለማለት ፈልገው ሊሆን ይችላል ብዬ ገምቼ ነው። ሳልሳዊ ብአዴን የሚባል የለም። ራባዊም ብአዴን አይኖርም። ዋናው አሁን እየተንቀሳቀስን ያለ ነው በአማራ ዓለም አቀፍ ትብብር ነው። እኔ እየታገልኩ ያለው ትግልም ለመጥለፍ አይደለም። ትግሉ አይጠለፍም። ደጋግሜ እንደገለጽኩት የአማራ ሕዝብ ትግል ባለቤቶች አሉት። እዛ ህይወታቸውን ሰጥተው እየተንከራተቱ እየታገሉ ያሉ ጎበዞች አሉ። ይሄ ትግል ከውጭ በመጣ እንኳን ከዲያስፖራ ማለት ነው ከአገዛዙ ለመታፈን ፈልጎ ነበር፣ አልተቻለም እንጂ